ሶሻል ሚዲያ ማኔጅመንት ስራ ያዋጣል ወይ? የብዙ ሰዎች ጥያቄ ነው። ሰላም እንዴት ናችሁ? ዘመን ነኝ። እስኪ ዛሬ ራንደም የቀን ውሎዬን ላሳያችሁ። ቀናችንን በጠዋት ነው የምንጀምረው። በባታ ሬስቶራንት ከስነጋ መጀመሪያ ፕሮሞሽናችንን ሰራን። በአንድ ቀን ብዙ ኮንተንት ክሬት ስለሚደረግ እሱን ጨረስን። በመቀጠል ወደ ግላው ኤስቴቲክስ ሄድን። እዛም እንደዚሁ የተለያዩ ኮንተንቶችን ክሬት አደረግን። ሶሻል ሚዲያ ማኔጅመንት ስራ አዎ በጣም ያዋጣል። ምክንያቱም ደግሞ በጣም ብዙ ኮኔክሽኖችን ታገኙበታላችሁ። እኔ በተለይ በጣም ብዙ አይነት ሰዎችን ነው የተዋወቅኩት በዚህ ስራና ወዳችሁት የምትሰሩ ደግሞ ከሆነ በጣም ያዋጣችኋል። ይሄ ደግሞ የኑኑ ኬክ ስራ ነው። ከዛ በመቀጠል እሱን ሰርተን ወደ ማታ ደግሞ ወደ ቲጂ ኮሌክሽን ሄደን የተለያዩ ኮንተንቶችን ክሬት አደረግን። ይሄ የአንድ ቀን ውሏችን ነው። በቀን ውስጥ ከ2 እስከ 3 ቤቶች እየሄድን ሹቲንግ ዴይ ይኖረናል ማለት ነው። በቀጣይ ደግሞ ሌሎች ቤቶችን ማሳያችሁ ይሆናል። ኤኒቲንግ በሶሻል ሚዲያ ማኔጅመንት ዙሪያ መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ላይ አስቀምጡልን። ሲመሽ ጂማችንን ሰርተን ወደ ቤታችን ባይ